ይህ ተስፋ ያለነ ኒውስ ነው። በመካከለኛው ምስራቅ መጠነ ሰፊ ጦርነት ተቀስቅሷል። ኢራን ወደ እስራኤል ሚሳኤሎችን ማስወንጨፍ ጀምራለች። እስራኤል ቀደም ሲል ዛሬ ጠዋት ወደ ኢራን ሚሳኤሎችን አስወንጭፋ ነበር። በዚህም በቴሄራን ሁለት አካባቢዎች ከባድ ፍንዳታዎች ተከስተዋል። ይህንን አስመልክቶ ኢራን የአጸፋ ምላሿን በሰፊው መጀመሯ እየተነገረ ነው። የእስራኤል መከላከያ ሰራዊት ከጥቂት ሰዓታት በፊት እንደተናገረው ኢራን ከግዛቷ በቀጥታ ወደ እስራኤል የሚሳኤል ጥቃቶችን ሰንዝራለች። በእስራኤል የተለያዩ አካባቢዎች የሚሳኤል ማስጠንቀቂያ ደወሎች ሳይረንስ እየተሰሙ ሲሆን ሕዝቡ ወደ መጠለያ ጋሻዎች እንዲገባ ጥሪ ቀርቧል። የእስራኤል አየር ኃይል የሚሳኤል መከላከያ ስርዓቶችን በመጠቀም ጥቃቶቹን ለማክሸፍ ከፍተኛ ጥረት እያደረገ መሆኑንም ነው የተናገረው። የሀገሪቱን ደህንነት ለመጠበቅና የሚሰነዘሩ አደጋዎችን ለመመከት አስፈላጊውን እርምጃ ሁሉ እየወሰድን ነው ሲል የእስራኤል መከላከያ ሰራዊት መግለጫ አመላክቷል። ከኢራን የሚሳኤል ጥቃት ቀደም ብሎ በኢራን ዋና ከተማ ቴሄራንና በሌሎች የኢራን ከተሞች ላይ ከፍተኛ ፍንዳታዎች ተሰምተው ነበር። የደረሱም መረጃዎች እንደሚያመላክቱት ከሆነ የመንግስት ተቋማት ኢላማ ሆነዋል። የፕሬዝዳንቱ ጽሕፈት ቤትና የብሔራዊ ደህንነት ምክር ቤት የሚገኙበት አካባቢ የጥቃቱ ሰለባ መሆኑ ተነግሯል። የኢራን መንፈሳዊ መሪ አያቶላህ አሊ ኸሚኒ ወደ ተጠበቀ ስፍራ መዛወራቸው ተነግሯል። የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን ላይ ያነጣጠረም የግድያ ሙከራ ስለመኖሩ ወሬዎች ቢሰራጩም እስካሁን የተረጋገጠ መረጃ የለም ብሏል ዘጋርዲያን ከጥቂት ደቂቃዎች በፊት ይዞት በወጣ መረጃ መሰረት በኢራን የኢንተርኔት አገልግሎት ክፉኛ የተቋረጠ ሲሆን የኢራን አየር ክልል ለሲቪል በረራዎች ሙሉ በሙሉ ዝግ ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዩ ዙሪያ መግለጫ እንደሚሰጡ እየተጠበቀ ነው። በሌላ በኩል የኢራን የፓርላማ ብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዚ ከቁጥጥራችሁ ውጭ የሆነ መንገድ ጀምራችኋል ሲሉ ለምዕራባውያንና ለእስራኤል ጠንካራ ማስጠንቀቂያ ሰጥተዋል። ይህ ግጭት ወደ ቀጣናዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። የተባበሩት መንግስታት ድርጅትና ሌሎች የሰላም ጥሪ አቅራቢዎች ሁኔታውን በቅርበት እየተከታተሉት የተባበሩት መንግስታትና ሌሎች የሰላም ኃይሎች ሁኔታውን በቅርበት እየተከታተሉት ይገኛሉ። የተከበራችሁ አድማጮቻችን ይህንን ሁኔታ በተመለከተም ተከታታይ መረጃዎችን በዩቲዩብ ቻናላችን እንደዚሁም በቲክቶክ ገጻችን ላይ ይዘን እንቀርባለን። ተስፋዬ አለነ ኒውስ ዩቲዩብ ቻናልን ላይክ፣ ሰብስክራይብ፣ ሼር አድርጉት።